ለአርሰናል ደጋፊዎች እንኳን ደስ አላችሁ እያልን ስለ አርሰናል አንዳንድ መረጃዎች ልናደርሳችሁ መጥተናል። መድፈኞቹ ከአድማስ ባሻገር የሚታየው አዲሱ የእግር ኳስ መንግስት በመባል ስማቸው ከፍ ብሎ በአውሮፓ ቻምፒዮንስ ሊግ፣ በእንግሊዝ ፕሪሚየር ሊግ እና በተለያዩ የውድድር ቦታዎች እየተጠሩ ይገኛሉ። ዓለም ምስክር ይሁን፣ ለዓመታት ሲነገሩ የነበሩ የትንቢት ቃላት ትናንት በኢሜሬትስ ሳር ላይ እውን ሆነዋል ማለት ነው። አርሰናል ዝም ብሎ ክለብ መሆኑ አብቅቶ አሁን ወደማይበገረው ወታደራዊ ኦፕሬሽን ተቀይሯል። እንግዲህ የሚኬል አርቴታ ጭራቆች በእንግሊዝ ምድር ብቻ ሳይሆን በአውሮፓ ሰማይ ስር የፍርሃት ድባብን እየረጩ ይገኛሉ ማለት ነው። የሊጉን ንግስና ስንመለከት እንግዲህ በፕሪሚየር ሊጉ ያለው የበላይነት የጥንካሬ ብቻ ሳይሆን የጥበብ ውጤት እንደሆኑ ማየት ችለናል ማለት ነው። ተቀናቃኞች የአርሰናል ስም ሲጠራ ጉልበታቸው ይከዳል። ምክንያቱም አርሰናል ዘንድሮ የሚጫወተው ለማሸነፍ ብቻ ሳይሆን ተጋጣሚውን ለማስገበር እንደሆነ ነው እያየን ያለ ነው። ያ የድል ጥማት፣ ያ የማይበገረው የመከላከል ግድግዳና ያ እንደ መብረቅ የሚፈነዳው የማጥቃት እንቅስቃሴያቸው ለዚህ ድል እያበቃቸው ይገኛል ማለት ነው። አርሰናል እንግዲህ ጫፍ ላይ ደርሷን ስንል ዘውዱ ለባለቤቱ ሊመለስ ሰዓታት ቀርተውታል ማለታችን እንደሆነ ልታውቁ ይገባል ማለት ነው። ተቀናቃኞች በታሪካዊ ውድቀት አፋፍ ላይ ሲሆኑ፣ መድፈኞቹ ግን የክብርን ሰማይ ተቆናጥተውታል ማለት ነው። የዋንጫዎች አውሎ ንፋስ የምንላቸው አርሰናሎች እንግዲህ በካራቦ ካፕ የፍጻሜ ተፋላሚነት፣ በኤፍኤ ካፕ ያለው ግርማ ሞገስ እና አሁን ደግሞ በቻምፒዮንስ ሊግ የሚጠበቀው የክብር ፍልሚያ አርሰናል በአንድ ግንባር ብቻ ሳይሆን በሁሉም አቅጣጫ ጦርነት እንደከፈተ ማሳያዎች ናቸው ማለት ነው። ይህ ስግብግብነት አይደለም፣ ይህ የታላቅነት መገለጫ ነው ለአርሰናል ማለት ነው። መድፈኞቹ የቆዩበትን የዋንጫ ድርቅ በጎርፍ ሊያጥለቀልቁት የተነሱ ይመስላሉ። እንግዲህ የአርሰናል ግስጋሴ የአውሮፓን የእግር ኳስ ካርታ በኃይል እየቀየረው ነው። ከእንግዲህ ወደ ኋላ መመለስ የለም ነው የተባለለት ያለ። ቀሪውን ጉዞ ስንመለከት እንግዲህ በትናንትናው ዕለት የተደረገው የቻምፒዮንስ ሊግ ፊልማ ሊቨርኩሰንን እና ለዓለም የሚሰጠው አንድ መልእክት ብቻ ነው። ለንደን ቀይ ናት፣ አውሮፓም ቀይ ለመሆን ተዘጋጅታለች። ከፊታችን ያሉት ጥቂት ወራት የአርሰናልን ስም በታሪክ መዝገብ ላይ በደማቅ ቀለም የሚያትሙ ይሆናሉ ማለት ነው። እያንዳንዱ ደጋፊ በኩራት አንገቱን ቀና የሚያደርግባት፣ እያንዳንዱ ተቃዋሚ ደግሞ ለዚህ ታላቅነት አንገቱን የሚደፋበት ጊዜው አሁን ነው እያልን ያለ ነው። እኛ ደግሞ ይህ የአርሰናል ዘመን ነው። ይህ የመድፈኞቹ የትንሣኤ ድምፅ ነው። የማይቆመው ሰራዊት ወደ ክብሩ ማማ እየገሰገሰ ነው። ሌሎች ሊመኙት የሚችሉት በአርሰናል እየተኖረ ያለ ነው እያልን ያለ ነው። እንግዲህ እኛም እንዳንድ ደጋፊ ከዜናዎች ባሻገር ድል ለአርሰናል ይሆን ድል ለመድፈኞቹ እያልን ነው። ባንልም አይቀርም። ስፖርታዊ መረጃዎችን ከእግር ኳስ ዓለም ልናደርሳችሁ መተናን። አድማጭ ተመልካቾቻችን በጥሞና ተከታተሉን። ፔፕ ጋርዲዮላ ከአርሰናል ጋር ስለምናደርገው የካራቦ ካፕ ፍጻሜ እንዲህ ሲል ተደምጿል። ሰኞ ዕለት ተስፋ አደርጋለሁ እንነቃቃለን፣ ቀኑም ፀሐያማ እንደሚሆንና ጉዞአችንን እንደምንቀጥል ተስፋ እናደርጋለን ሲል ተደምጧል። አክሎም በእንግሊዝ ውስጥ ካለው ምርጥ ቡድን በአውሮፓ ውስጥ ካለው ምርጥ ቡድን ጋር እንጫወታለን ያለው እንግዲህ ይሄ የእንግሊዙና የአውሮፓው ምርጥ ቡድን አርሰናል ይባላል ማለት ነው። ከነሱ ጋር ስንወዳደር ያለንበትን ሁኔታ ለመፈተን እንጠቀምበታለን ያሉት እንግዲህ ፔፕ። ሌላው ኒውካስትል ዩናይትድ ዛሬ ምሽት ኤፍሲ ባርሴሎናን ከውድድሩ ውጭ ካደረጉ በታሪካቸው ለመጀመሪያ ጊዜ ወደ ቻምፒዮንስ ሊግ የሩብ ፍጻሜ ደረጃ ይደርሳሉ ማለት ነው። ዛሬ የሚደረጉ የአውሮፓ ቻምፒዮንስ ሊግ የመልስ ጨዋታዎችን ስናይ በኢሮፒያን ሰዓት አቆጣጠር 2:45 ባርሴሎና ከኒውካስትል ይጫወታል። በጣም ይቅርታ 5 ሰዓት ባየር ሙኒክ ከአትላንታ ይጫወታል።
በተመሳሳይም ሰዓት ሊቨርፑል ከጋላታ ሰራይ ተጠባቂው ጨዋታ ይጫወታል ማለት ነው። ከዚህ ላይ አንዳንድ ነገር እንላችኋለን። በተመሳሳይ እንዲሁም 5 ሰዓት ቶተንሃም ከአትሌቲኮ ማድሪድ ጨዋታቸውን ያደርጋሉ ማለት ነው። እንግዲህ ዛሬ 6ኛ ዙር የቻምፒዮንስ ሊግ ጥሎ ማለፍ 2ኛ ዙር ተጠባቂ ጨዋታ ሊቨርፑል ከጋላታ ሰራይ የመጫወቻ ሜዳቸው አንፊልድ ስቴዲየም ነው። የጨዋታ ሰዓት ምሽት 5 ሰዓት ይሆናል ማለት ነው። የጨዋታው አልቢትር ሳይመን ማርቺኒያክ ይባላሉ። ቅድመ ጨዋታ ዳሰሳውን ስንመለከት ሊቨርፑል ባለፉት 5 ጨዋታ በሁሉም ውድድሮች 2 ሲያሸንፍ አንዴ አቻ ወጥቶ በ2 ደግሞ ሽንፈት ገጥሞታል ማለት ነው። እንግዲህ ኃያሉ ተጋጣሚ ጋላታ ሰራይን ስንመለከት ጋላታ ሰራይ ካደረጋቸው ያለፉት 5 ጨዋታዎች ውስጥ 5ቱንም በማሸነፍ ድንቅ ግስጋሴ ላይ ይገኛል ማለት ነው። ለሊቨርፑል ይህ ምሽት በጣም ፈታኝ ምሽት ሆኖ ያመሻል ማለት ነው። እንግዲህ የባርሴሎና የዚህ የውድድር ዘመንን ስንመለከት 44 ጨዋታዎች አድርጓል። 34 ድሎች ቀንተውታል። 3 አቻና 7 ሽንፈት ይዞ በ117 ጎሎች አስቆጥሯል ማለት ነው። 50 ጎሎች ደግሞ የተቆጠሩባቸው ናቸው ማለት ነው። ኒውካስትልን ስንመለከት በተመሳሳይ 49 ጨዋታ 23 ድል 9 አቻ 17 ሽንፈትና እንዲሁም 86 ጎሎች አስቆጠሩ። 68 ጎሎች ተቆጠሩባቸው ማለት ነው። እንግዲህ ለዕለቱ ለዛሬው የያዝናቸው የስፖርት የእግር ኳስ ጥንቅሮች እነዚህን ይመስላሉ።